የአህያ ስጋ በልቼ ድንድን 50 ብሬን ከኪስ አውጥቼ ድንድን ገና ቤቴ ከመግባቴ እኔ ድንድን አንበሳው እንዴት ነህ? እግዚአብሔር ይመስገን። አገራችን ይኸው ጠላት በዝቶባታል። ተኳሽ አጣች። ምን ይሻላል? እንደው ምን ትላለህ? እኛ እያለን ወበስ ነው እንዴት አንተ? ኧረ በስመ አብ ተኩስ አንድ ተኩሽ 6 እያለሁ አንተ እንደዚህ እየበረረች እዚህ ላይ ነው ያልኳት። ቅንድቧን ያልኳት ተኩስ አንተ ጎበዝ ነህ። እናንተስ እንዴት ነው? ወደ አንተ ቢተኮስ እንዴት ነው? ወደ አንተ ቢተኮስ ትሮጣለህ ወይስ እንዴት ነው? ወደ እኔ ቢተኮስ ነው እንዲህ በደረቴ ነው ታንክ በደረቴ የማበርድ ልጅ እኮ ነው። የሚገርመው እንዳንተ አይነት ሰው ነው ስንፈልግ የነበርና ስለዚህ እዚህ በኋላ አንተን አንድ እንላለን፣ ሁለተኛ ሰው ደግሞ እንፈልጋለን። አይደለም የመለመርኩ የሰፈሩ ጠጥታለህ ና ታተይን እኔ ነኝ የምተኩሳት ጠጉራንም ላ እንኳን ደስ አለሽ። ወንድ ልጅ ነው የወለድሽው። አመሰግናለሁ። እስኪ ሊው ይሄው ናስኪ እና ምንድን ነው ደረሰኝ ነው ልጄስ ስትከፊ ይሰጥሻል። Halo Yesu. Ule jamaa alikusaliti wa shilingi 30 alikuwa anaitwa nani? Yule Askarioti. Hebu patia Yesu. Oh, alienda jehanamu. Ule jamaa lazima ni Mtanzania kwa sababu sisi wa Kenya hatuwezi chukua hongo ya shilingi 30 bwana. Yaani hongo ya shilingi 30 unaonga mtu nje asulubiwe. Sisi wa Kenya tunachukua 200 million lakini shilingi 30 huyo lazima alikuwa ni Mtanzania huyo. Pure kabisa. እሺ እንደምን ዋላችሁ ተማሪዎች? ሰላም መምህር። ትናንትና እንግዲህ ያው ስለመደመር አይተናል። ዛሬ ደግሞ ስለመቀነስ ነው የምናየው። ከአንድ ሲቀነስ አንድ ስንት ነው? አረጋ አራ መምህር ደግሞ ከአንድ ምኑ ነው የሚቀነስ? አንድ ነው እንጂ ምንም የለ አንድ ነው እንጂ። አዎ አንድ ነው። ለምሳሌ ቻርሊ አንድ ብርቱካን ቢኖርውና አንተም አንድ ብርቱካን ኑሮህ ከሱ ያን ብርቱካን ተቀብለህ ሁለቱን ብርቱካን አንተ ብትበለው ምን ይቀራል? ለጣጩ ነው እንጂ ጋሽ የሚቀር ለጣጩ። እንጂ አርጎ መቆለፈኝ አጥቷል መስበታል እንጂ ያደረ ምንድነው የሚያስነፍጭ? አንዱ ይተውኝ ማለት ነው። ይዲ በርክሽ ይሆናል መስልሽ ምትለፈጭ ያ አንዱ ድል ነው እንግዲህ ዋ ምን እንትን እንደ ገርጋሪ ነገር ነው ምንድን ዋ የተለየ ነገር ያለው ይመስል ወንዶ የተሰረፈው አጣባንጃ ቤት ሰው ማያልፈው ምንድን ነው አጀ በጦስ ወጡት ደም እንደሱን አንዘርዝሮ ይደፈኝ ረግድል የኔ የለውበት የጅራታም ልጅ መርዝ ነው ቀጥሎ ይልኮልኝ የጅራታም ልጅ ረገረገረገረገረገረ እንጂ ላካላ በዚህ ማን ቁረጥልኝ አይፈልገውም ቁረጥልኝ በቃ
ልትሄጂ ነው እንዴ? በቃ አልፈልግም። ቁረጥልኝ፣ እዚያ መገናኛው ላይ ቁረጥልኝ። በቃ ንሽማ ዘመዶችን አይመጣም ነው ይቁረጠው፣ ይቆርጠዋል። ዘመዶችን እንዳይመጡ እኔ ወደዚህ ቤት እንደው ነገር መላክ አልተባለ አልገባም። ምን የመሄድ ነው? ዘመዶች ሊሄዳሉ እንጂ አልገባም እዚህ ቤት ሩዋ እስኪ እንደገና ከመጽሐፍት ዓለም ደራሲው አዲስ አለማየሁ ሲሆን ተራኪ ወጋየሁ ንጋቱ። እነሱ በወቅታቸው አለፉ። ምትካቸው ካቻማሌ ይባላል። ተዚህ 80 ኪሎ ሜትር በአንድ ቀን ይሄዳል ማለት ተዚህ ሸኖ አዲስ አበባ ሸኖ ከተማ በምንም ውሸትም ማሰተም የሌለበት እውነት የተጓዝኩበት ተዚህ ሸኖ አዲስ አበባ ሸኖ 80 ኪሎ ሜትር ዘመኑ ቢሰላም 2006 ዓመተ ምህረት ተጉያለሁ በ11 ዓመት ሆነ። ስማችን ብርሃኑ መንግስቱ ሲሆን ሀገራችን ዜግነታችን ቡልጋ ሲሆን አዲስ አበባ ሸኖ ገብተናል። በእግር ነው በእግር የሄድከው? በጣም በራሪ ነው። ምንድነው የምትበላው? ጦም ሲሆን እንደዛሬው ሲሆን ፋስታ በእንጀራ። ኦኬ። ፍስክ ሲሆን ደግሞ መላስ ሰምር እንዳማ። ኦኬ። በደንብ ትበላለህ። እሱን በደንብ እንደ እድሜ ስንት ነው? እድሜ 54 ዓመት። 54 ዓመት። በስንት ዓመተ ምህረት ነው የተወለድከው? ዓመተ ምህረቱ በ1963 ዓመተ ምህረት መጋቢት 3። ኦኬ። በደርግ ጊዜ ተዋግተህ ነበረ? አይወጌል። ለምን ትፈራለህ? ፍራቻ ሳይሆን ወደዚያ የመረጠኝ ሰው የለማ። ኦኬ። ብትመረጥ ትሄድ ነበረ? መረጥማ ለሀገሬማ ሞታታል። አሁንም ያው ነኝ። ለሀገር ለድንበሬ ቆማለሁ። ኦኬ። ለመንግስትስ? ለመንግስትም ያው ነኝ። ኦኬ። ትወደዋለህ? መንግስትንም አይወድኩም ማለት። ኦኬ። እስኪ አንዴ እግዚአብሔር ታዲያ መንግስት ነው የሚወደደው። እስኪ አንዴ በደንብ ንፋስ። እስኪ ሳቤላ ለመድሽ ወይ ከሌላ እስኪ በለው። ሳቤላ ለመድሽ ወይ ተሌላ ይደንቀኛል ቀኛል የተፈጥሮን ፈጥሮ ውበት ሲሆን በህይወት ዙሪያ የዛሬ ጥንቅራችን በዚህ ይበቃል። አመሰግናለሁ በጣም። እሺ አመሰግናለሁ ባባ። አረረቄ በሰላም በፍቅር ሰውን አስታራቂ
አንቺ ባትኖሪ ሁሉን ነገር ባልረሳው ነበር። ዛሬ ማን ወንድ ነው በጊዜ ገባ የሚለኝ ሰው ካለ አሳየዋለሁ። እኔ አረጋ አይደለሁም አላውቅም ማለት ነው። አዎ አረጋ አቤት። በጊዜ አትገባም እንዴ? ማን ስለሆነ ነው አንተ በጊዜ የምታስገባ? አልገባም። ሰዓት እላፊ ገደብ አለ እኮ። ይልና እንደውም ዛሬ እናንተ ግቡ፣ እኔ ነኝ የምጠብቀው። ግባ ብያለሁ። አንተ አልገባም። ወንድ ግባ፣ ሰዓት ሄዷል። አልገባም። ወይኔ አረጋ ታሰራኝ።